ሰላም ትሬደሮች እንዴት ናችሁ? በዛሬ ቪዲዮ የምንማረው ስለ ሴሽን ነው። ስለ ትሬዲንግ ሴሽን ምን ማለት ነው የሚለውን አጠር አድርገን እናያለን። እሺ ከዚህ በፊት ፎሬክስ ለ24 ሰዓት ያህል ክፍት የሆነ ማርኬት ነው የሚለውን አይተናል። ማርኬቱ 24 ሰዓት ያህል ክፍት ቢሆንም ግን አንዳንድ ትላልቅ ሙቭመንቶችን የሚያሳየው ግን ባንኮችና ኢንስቲትዩሽኖች አክቲቭ በሚሆኑበት ሰዓት ነው። እነዚህ ባንኮችና ኢንስቲትዩሽኖች ስራ የሚጀምሩበት ሰዓት ከተለያየ ዓለም ጫፍ ላይ ስለሆነ ሰዓታቸው የተለያየ ነው የሚሆነው ማለት ነው። ስለዚህ ፎሬክስ ላይም በሴሽን ኤዥያን ሴሽን፣ ኒውዮርክ ሴሽን፣ ለንደን ሴሽን ተብሎ በትላልቅ በአራት ሜጀር ሴሽኖች ፎሬክስ ላይ ሴሽን ይከፈላል ማለት ነው። ኦኬ እነዚህን ሴሽኖች ስናይ የመጀመሪያው ወይም ማርኬት የሚከፈትበት ሲድኒ ያው ሜጀር ሴሽን ባይባልም ሲድኒም አለ። ከዛ ቶኪዮ ይቀጥላል። ከዛ በኋላ ለንደን አለ። ከዛ በኋላ ኒውዮርክ አለ። ቤስ ታይም ደግሞ ትሬድ ለማድረግ ለንደን እና ኒውዮርክ ኦቨርላፕ በሚያደርግበት ሰዓት የተሻለ ሙቭመንት ይኖራል ማርኬቱ ላይ ማለት ነው። ኦኬ ኤዥያን ታይም ሴሽን ወይንም ደግሞ ቶኪዮን ባህሪውን ስናይ የዚህን ታይም ሴሽን በብዛት ሎ የሆነ ቮላቲሊቲ ያለው ማለት በጣም ጥሩ የሚባሉ ሙቭመንቶች አይኖሩም። በዚህ ሴሽን ላይ በጣም በዝግታ ነው ማርኬቱ የሚንቀሳቀሰው። ሁለተኛ ደግሞ በጣም የቾፒ የሆነ ማርኬት ስትራክቸር ነው የሚኖረው ማለት እዛው ነው ማርኬት ከፍና ዝቅ እያለ ለብዙ ሰዓታቶች የሚሄደው። ሶስተኛ ደግሞ ሊኩዊዲቲ አኩሙሌሽን ነው። ባንኮችና ኢንስቲትዩሽኖች ትራፕ የሚያደርጉበት ታይም ነው። ምክንያቱም ማርኬቱ በጣም በትንሽ ከፍታና ዝቅታ እየተንቀሳቀሰ ሲሆን ያው ትሬደሮች ቲንክ ያደርጋሉ ይሄ በጣም ስትሮንግ ቦታ ነው እና እዚህ ጋር ወይ መግዛት ወይ መሸጥ አለብን ብለው ያስባሉ እና ኢንስቲትዩሽኖች እና ባንኮች ሊኩዊዲቲ የሚያገኙበት ወይም ደግሞ አኩሙሌሽን የሚሰራበት ታይም ሴሽን ነው በአብዛኛው ጊዜ ማለት ነው። እሺ ለንደን ሴሽን ጸባይ ደግሞ ስናይ ደግሞ ለንደን ሴሽን ላይ በጣም ሀይ የሆነ ቮላቲሊቲ ማርኬቱ በጣም የሚንቀሳቀስበት ታይም ሲሆን ሌላ ደግሞ ስማርት መኒ ኮንሰፕትም ብዙ ፌክ ብሬክአውትም ሀፕን የሚያደርግበት በጣም ማርኬቱ የሚንቀሳቀስበት በጣም ስትሮንግ የሆነ ትሬንድ የሚኖርበት ታይም ነው ማለት ነው። ኦኬ በቀጣይ ደግሞ ኒውዮርክ ሴሽን አለ። ኒውዮርክ ሴሽን ላይ የምናየው በኒውዮርክ ታይም ሴሽን ጊዜ ማርኬቱ ላይ የምናየው ነገር በአብዛኛው ኒውዮርክ ታይም ሴሽን ያው ዜናዎች የሚኖሩበት ታይም ሴሽን ነው። ለንደን ታይም ሴሽን ላይ በብዛት ትሬንዶች ይፈጠራሉ ብለን አውርተናል። በኒውዮርክ ታይም ሴሽን ላይ ደግሞ እነዚህ ትሬንዶች ስትሮንግ የሆነ ኮንቲኒዩሽን ወይም ደግሞ ሪቨርሳል የሚፈጠርበት ታይም ሴሽን ነው። በመጨረሻ ለንደን እና ኒውዮርክ ኦቨርላፕ በሚያደርግበት ወይም በሚደራረብበት ሰዓት ያለው ታይም ሴሽን በብዛት ጎልድን እና የመሳሰሉ ከረንሲዎችን ትሬድ ለሚያደርግ ትሬደር ተመራጭ ሰዓት ነው። በዚህ ታይም ሴሽን ጊዜ ማርኬቱ ክሊን የሆነ ሙቭመንት ይኖረዋል። ማክሲመም የሆነ ቮላቲሊቲም ነው የሚያሳየው እና በመቀጠል ደግሞ ታይም ሴሽኖቹ በኢትዮጵያ ስንት ሰዓት ነው ተጀምረው ስንት ሰዓት ነው የሚዘጉት የሚለውን አጠር አድርገን እናያለን። ኦኬ እነዚህ ታይም ሴሽኖች በኢትዮጵያ ሰዓት አቆጣጠር ስንት ሰዓት ተከፍተው ስንት ሰዓት ይዘጋሉ የሚለውን ስናይ በመጀመሪያ ሲድኒ ከሌሊቱ 12 ሰዓት እስከ ጠዋቱ 3 ሰዓት ድረስ ይቆያል። ቶኪዮ ደግሞ ከሲድኒ እኩል ከሌሊቱ 12 ሰዓት ጀምሮ እስከ ቀኑ 6 ሰዓት ይቆያል። ለንደን ታይም ሴሽን ደግሞ ከጠዋቱ 4 ሰዓት እስከ ማታ 1 ሰዓት ድረስ ክፍት ይሆናል። ኒውዮርክ ታይም ሴሽን ደግሞ 9 ሰዓት ላይ ይከፈትና እስከ ማታ 6 ሰዓት ድረስ ይቆያል ማለት ነው። ማታ 5 ሰዓት ላይ ድጋሚ ሲድኒ ይከፈታል ማለት ነው። ያው በዚህ መልኩ ሴሽኖች እየተከፈቱና እየተዘጉ ማርኬቱን ተለዋዋጭ ያደርጉታል። ባንኮችም በሰዓታቸው እየገቡ እየተገበያዩ ይወጣሉ እና ታይም ሴሽንን ማወቅ ለመገበያየት በጣም ወሳኝ ነገር ነው። ለዛሬ ስለ ሴሽኖች የዚህን ያህል ካወቅን ይበቃናል። በቀጣይ ቪዲዮ እንገናኝ። አመሰግናለሁ።